والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይህንን ቆይታችንን ያማረ አላህ ያርግልን ከተቀበላቸው ባሪያዎች መካከልም አላህ ያድርገን። እንግዲህ ረመዳን ገባ እየሄደ ነው። ዛሬ ስንተኛ ቀናችን ነው? 12 ሱብሃንአላህ። 1/3ኛው አልቆ 2/3ኛውን ጀመር ነው። ሊገባ ነው። ወር ቀረው ስንል ነበር ገብቶ እየወጣ ነው። እንደው አላህ ከሚጠቀሙት አላህ ያድርገን። ያሳለፍነውን ቀናቶች መልካም ስራቸውን ከተቀበላቸው ባሪያዎች መካከል አላህ ያድርገን። ያጠፋነውን ደግሞ አላህ ይቅር ይበለን። ዛሬ አንድ ርዕስ ላይ ቆይታ እናደርጋለን። ይህም ርዕስ አማና በተሰኘ ርዕስ ላይ ቆይታ እናደርጋለን። አማና የሚባለው ነገር በብዙ ጉዳይ ላይ ይገባል። ማይገባበት መንገድ የለም። አማና የነቢያቶች መገለጫ የደጋግ ሰዎች መገለጫ መልካም ባህሪ ነው። አማናን ማጓደል ደግሞ አላህ በመጥፎ ባህሪ እንዲጠራ ነው አላህ ያደረገው። አማና የሚባለው ነገር ይላሉ ዑለማዎቹ ሲናገሩ አላህ ግዴታ ያደረገውን ነገር በአጠቃላይ መፈጸም አማና ነው። ሰላት፣ ዘካም፣ ጾምም የመሳሰሉት ነገሮች አማና ናቸው። ለዚህም አላህ ምን አለ? ኢነላሃ ያእሙሩኩም አን ቱአዱ ልአማናት ኢላ አህሊሃ። አላህ አደራዎችን ወደ ባልተቤቶቻቸው እንድታደርሱ ያዛችኋል። ወኢዛ ሐከምቱም በይነ ናስ፣ በሰዎች መካከል በፈረዳችሁም ጊዜ አን ተሕኩሙ ቢልዓድል፣ በፍትህ እንድትፈርዱ በትክክል በእውነት እንድትፈርዱ አላህ ያዛችኋል። ኢነላሃ ኒዕማ ያዒዙኩም ቢህ፣ አላህ በዛ በሚገስጻችሁ ነገር ምንኛ ያማረ ነገር ነው። ኢነላሃ ካነ ሰሚዐን በሲራ፣ አላህ ሰሚም ተመልካች ነው ብሎ አላህ ገለጸልን። አላህ ይህንን አማና እኛ ጋር ከማድረሱ በፊት መጀመሪያ ያቀረበው ለግዙፍ ፍጡራን ነው። ለሰማይ፣ ለምድር፣ ለተራራዎች ነበር አላህ ያቀረበው። እነሱ ግን ጌታችን ወይ ከአቅማችን በላይ ነው አንችለውም አሉ። ኢና አረድና አልአማነተ አለ ሰማዋት ወልአርድ ወልጅባል፣ እኛ አደራን በሰማያት በምድር በተራራዎች ላይ አቀረብን አለ አላህ። ፈአበይነ እምቢ አሉ አን የሕሚልነሃ መሸከሙን አደራውን መወጣቱን መቀበሉን እምቢ አሉ። ትእዛዝ ጥሶ ሳይሆን እንደው ያ ረብ ከአቅማችን በላይ ነው አሉ። ወአሽፈቅነ ሚንሃ፣ ከሷም ፈሩ አለ አላህ። ወሐመለሃ አልኢንሳን፣ የሰው ልጅ ግን ተሸከማት። ኢነሁ ካነ ዘሉመን ጀሁላ አለ አላህ። እርሱ በጣም በደለኛና ተሳሳች ነውና አለ አላህ ሱብሓነሁ ወተዓላ። የሰው ልጅ ችግር የለም አለ አላህ። ልክ ቁርአንን ሲገልጽ ለው አንዘልና هذا القرآن على جبل لرأيته خاشعا متصدعا من خشية الله، إن القرآن بترارى لا باورد نورور الله لرأيته خاشعا متصدعا من خشية الله، الله كمفرات يتنسى يعني تنكتكت يتسببرونه بايه نبر على ترارى لا بيورد. إيه قرآن ግዙፍና ገብቷቸው አላህ የአላህ አደራ የአላህ አማና ሰማይ ምድር ተራራው ሁሉም ገብቶታል። በዚህ ጉዳይ ዛሬ ቆይታ እናደርጋለን። የአላህ መልእክተኛ አንድ በጣም ከባድ ነገር ነገሩን። ላ ኢማነ ሊመን ላ አማነተ ለሁ፣ አማና የሌለው ኢማን የለውም ባሉ። ወላ ዲነ ሊመን ላ አህደ ለሁ፣ ቃሉን ማያከብር ቃል ኪዳኑን ማይፈጽምም ዲን የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማን የለም ምን ከሌለ አማና ከሌለ። እንዳልኳቸው የሩስ የተዘጋጀው ማይገባበት ጉዳይ ስለሌለ ነው። ወደፊት እንመለከተዋለን። አንቢያዎችን አላህ አማና እንደሚወጡ በብዙ የቁርአን ያገለጻቸው ነቢያቶችን ሲገልጻቸው አላህ ሁድ አለይሂ ሰላም
ህዝቦቻቸውን እየገሰጹ እየመከሩ ኡበሊጉኩም ሪሳላት ረቢ ወአነ ለኩም ናሲሁን አሚን አሉ። የጌታዬን መልእክቶች አደርስላችኋለሁ ለናንተ ወአነ ለኩም እኔም ለናንተ ነኝ ናሲሁን አሚን ታማኝ መካሪ ነኝ አሉ። ታማኝ ነኝ አሉ። ሹዓይብ አለይሂ ሰላምና ሙሳ ሹዓይብ አለይሂ ሰላም ጋር ሙሳ ጋር የተደረገ ቆይታ ነበር። ሙሳ አለይሂ ሰላም ከፊራውን ሸሽተው መጥተው የሹዓይብ አገር ላይ ቁጭ ባሉበት ሰዓት ሁለት ሴቶችን ይመለከታሉ። ሰዎች ውሃ የሚያጠጡ አሉ፣ ከነሱ ኋላ ነው የሚያጠጡት። ለምን? ደካሞች ስለሆኑ። ሙሳ ኸይር ስራ ብሎ ለነዚህ ሴቶች አጠጥተው በጊዜ ላኳቸው። የዚህ ጊዜ እንዴት በጊዜ መጣችሁ ብሎ ሹዓይብ ጠይቀው ነበር። አራ አንድ ደግ ሰው እኮ ነው እንደዚህ ያደረገና ነው እንዴ? አዎ። ሹዓይብ እንዲጠሩ አደረጉ። فجاءته إهداهما تمشي على استحياء አንዷም መጣችሁ ወደ ማን? ወደ ሙሳ በእፍረት እየሄደች አይናፋር ናቸው፣ አደብ አላቸው። ቃለት አለች ኢነ አቢ የድዑከ አባቴ አንተን ይጠራሃል ሊየጅዚየከ አጅረ ማ ሰቀይተ ለና ለእኛ ላጠጣልን ደሞዝ ሊያደርግልህ ሊከፍልህ ይጠራሃል። ፈለማ ጃአሁ ሙሳም የመጣቸው ጊዜ ወደ ሹዓይብ ወቀሰ ዐለይህ ልቀሰሰ ታሪኩን ነገሯቸው። የደረሰባቸውን ነገር በአጠቃላይ አብራሩላቸው። ቃለ ላ ተኸፍ አትፍራ ነጀውተ ሚነል ቀውሚ ዛሊሚን አላቸው። ከበዳይ ህዝቦች ከበደለኞች ህዝቦች ድነሃል፣ አላህ አትርፈዋል፣ አሁን አትፍራ አሉ። አንዷ ግን ምን አለች? ቃለት ኢህዳሁማ አንደኛዋ አለች ከሁለት ሴት ያ አበቲ አባቴ ወይ ኢስታጅርሁ አረቅጠረው ባክህን ሰው ኢነ ኸይረ መን ኢስተአጀርተ አልቀዊዩ አልአሚን አለች። አንተ እስከ ዛሬ ከቀጠርካቸው ይህ ብርቱና ታማኝ ነው። ታማኝ ነው ለምን አለች? እሳቸው ከፊት ነበር ምሪኝ ይሏት ነበር። አባቴ ይጠራሃል ስትላቸው ለሙሳ ገና ነብይ አልሆኑም እኮ ምሪኝ ይሏት ነበር። አቅጣጫውን አሳይኝ። ሴት ልጅ ካንተ ፊት ስትሄድና ካንተ ኋላ ስትሄድ አንድ አይደለማ። ሴት ልጅ ከፊት ስትሄድ ሸይጣን የሚሸላልምልህ ነገር አለ፣ አደጋ ውስጥ ልትወርቅ ነው። ሙሳ ምን አሉ? እኔ ከፊት እሆናለሁ ምሪኝ አሏት። ስለዚህ ከቀጠርካቸው ቁዋውን አይታለች። ብዙ ሰው የሚሸከመውን የሚገፋውን ድንጋይ ክዳኑን አንስተው ብቻቸውን እንዴት እንዳጠጡላት ጀግንነታቸውን ተመልክታለች። ታማኝነታቸውን ደግሞ አንቺ ፊት እኔ ፊት እሄዳለሁ ቦታውን ጠቁምኝ ነው ያሏት። አንቺ ሂጂ እኔ ከኋላሽ እከተላለሁ አላሉ። ይህንንም ስለተመለከተች እስከ ዛሬ ከቀጠርካቸው ታማኝ ሰዎች እንደሱ የለም ማለት። ይኸው ሹዓይብ አለይሂ ሰላም 8 ዓመት ከፈለክም 10 ዓመት አንዷን ልጄን እድርልሃለሁ እኔ ጋር እንደዚህ ቆየኝ አገልግለኛል። ታሪኩ ረጅም ነው፣ ግን ምንድነው የነቢያትን ታማኝነት ለመግለጽ ነው። ነብዩ አለይሂ ሰላቱ ወሰላም ወደ ተወዳጁ ነብይ ስብዕናቸው ላይ ደረሰ። ታማኝ ሩህሩህ ገና መልእክተኛ ሳይሆኑ በፊት ሙሐመዱን አሚን የተባሉት ረሱል አለይሂ ሰላቱ ወሰላም እንዴት ነበሩ? ቁረይሾች በዚህ ስም ይጠሯቸው ነበር። አማና የተባለ በአጠቃላይ ረሱል አለይሂ ሰላቱ ወሰላም ጋር ያስቀምጣሉ። ነብይ ሳይሆኑ እኮ ነው። ነብይ ሳይሆኑ በፊት በአማና ይታወቃሉ። በጣም የሚያጅበው ደግሞ ነብይ ከሆኑ በኋላ ራሱ አማና የሚቀመጠው ነብዩ ሰለላሁ ዐለይሂ ወሰለም ጋር እብድ፣ ጠንቋይ፣ ደጋሚ እያሉ እየሰደቧቸው ግን አደራ የሚያስቀምጡት ማን ጋር ነው? ረሱል አለይሂ ሰላቱ ወሰላም። ነብዩ እኮ ሰለላሁ ዐለይሂ ወሰለም መካን ለቀው ወደ መዲና ሲሄዱ አልይን ምን አሉት? የከሌ ንብረት እኔ ጋር አለ፣ ይህን ንብረት ሳትመልስ ወደ መዲና እንዳትመጣ። ሱብሃንአላህ። እኛ የሆነ ሰው እያሳደደን ሊገለን የሆነ ነገር ሊያረገን የሱ ንብረት እኛ ጋር ቢኖር ምን አይነት መልስ ነው የምንሰጠው? ረሱል አለይሂ ሰላቱ ወሰላም አልይን ይህን ገንዘብ ሳትመልስ እንዳትመጣ። ላኢላሃ ኢላላህ ፊዳከ አቢ ወኡሚ ያ ረሱላላህ። ታዲያ እኒህ ነቢይ ነው የሚሰደቡት? እኚህን ነቢይ ነው የምታንቋሽሸው? ለነገሩ ስነ ምግባር የሌለው ባለጌው ነው። ባለጌ ያስተማረው ከሆነ ይሄ ነው ወላሂ። ረሱልን መስደብ፣ ረሱልን ማንቋሸሽ፣ የፈለገ ቢሳደብ የፈለገ ነገር ያድርግ፣ ግን ወላሂ
የነብዩን አለይሂ ሰላቱ ወሰላም ስብዕናን የሳቸው አላህ የሰጣቸውን ደረጃ እሳቸውን መስደብ እሳቸውን ማዋረድ ማለት ልክ ተራራን በጣትህ መገፍተር ወይም ደግሞ መቆፈር ወይም መደርመስ ማለት ነው። የሚቻል ነገር ነው? በምንም መልኩ አላህ ገልጿቸዋል አስቀድሞ ምን ብሎ ወኢነከ ለዐላ ኹሉቅን ዐዚም አንተ በታላቅ ስነ ምግባር ውስጥ ትገኛለህ ብሎ አላህ አወድሷቸዋል። የነብዩ አለይሂ ሰላቱ ወሰላም ስብዕና እላይ የደረሰ ነው። አዛኝነታቸው እላይ የደረሰ ነው። ሩህሩህነታቸው ተገልጾ አያልቅ። ዛሬ ግን ነብዩ ሰለላሁ ዐለይሂ ወሰለም ደፈራቸው፣ ዘለፋቸው። የፈለገ ግን ቢሳደብ የፈለገ ቢዛለፍ ወላሂ ለሳቸው የሚቆረቆርላቸው ከማናችንም በላይ ማን ነው? አላህ ነው። ኢና ከፈይናከል ሙስተህዚኢን አላቸው። እኛ በአንተን የሚያላግጡ አንተን ስምን የሚያጠፉ በአንተ ላይ እንደፈለጉ የሚሆኑትን እኛም በቃሃለን አብሽር አላቸው። አዎ በታሪክም አሳይቶናል። አላህ በተግባር አሳይቶናል። አቡ ለሃብ አጎታቸው ነበረ። አቡ ለሃብ ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ በጣም ከመደሰት የተነሳ ባሪያው ሱወይበቱል አስለሚያ ነብዩን ዐለይሂ ሰላቱ ወሰላም ጡት ስላጠባች ተደስቶ ባሪያውን ነፃ አውጥቷል። አቡ ለሃብ ነፃ ወጣት። ነብዩ ግን ነብይ ሆነው ሲመጡ ያ ቀውም ቁሉ ላ ኢላሃ ኢላላህ ቱፍሊሁን ህዝቦቼ ወይ ላ ኢላሃ ኢላላህ በሉ ነፃ ትወጣላችሁ ሲሏቸው ሰፋ ላይ ወጥተው እንደው እኔ ከዚህ ተራራ ጀርባ እናንተን የሚያጠቃ ጦር አለ ብዬ ጠላት አለ ብዬ ብነግራችሁ አታምኑኝም? ታስተባብሉኛላችሁን? እንዴት አናምንም? አንተ ላይ እኮ አንድ ቀን ውሸት አይተን አናቅም ብሎ ነው የመሰከሩላቸው። በሉ እንግዲህ እንደዛ ከሆነ ቁሉ ላ ኢላሃ ኢላላህ ቱፍሊሁን ላ ኢላሃ ኢላላህ በሉ ነፃ ትወጣላችሁ ሲሏቸው አጎታቸው አቡ ለሃብ ግን ደፈራቸው። ተበለከ ያ ሙሐመድ አሊሃዛ ጀማዕተና ሙሐመድ ወይ ጥፋት ላንተ ይገባ ላኢላሃ ኢላላህ ቁም ነገር ነው ብለህ ሰበሰብከን አላቸው። ነብዩን ሲሰድብ የተቆረቆረው ማን ነው? አላህ በስሙ ነው ቁርአን ያወረደው። ይሄ ቁርአን አንቀጽ ደግሞ እታች ነው አማጁዝ ውስጥ ህፃናት አሊፍ ብሎ ምን ብለው ከዛ ፋቲሃን ቀርተው ከበቀራ ይጀምሩ። ከየት ይጀምራል? ከሱረቱ ናስ ማለት ቁል አዑዙ ቢረቢን ናስ ይላል። ቁል አዑዙ ቢረቢል ፈለቅ ይላል። ቁል ሁወ አላሁ አሐድ። ከዛስ ተበት የዳ አቢ ለሃቢን ወተብ። የቀረው ሰው በሞላ ይረግመዋል። የኔ ነብይ ሳይሆን ጥፋት የሚገባው ጥፋት ላንተ ነው። ተበት የዳ አቢ ለሃቢን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ። አላህ ተቆርቁሮ ቁርአን አወረደላቸው። ለማን? ለነብዩ አለይሂ ሰላቱ ወሰላም። በስሙ ሰደበው አላህ። ጥፋት ላንተ ይገባ ለኔ ነብይ አይደለም ማለት። ሚስቱም ኡሙ ጀሚል ትባላለች። አዛት አድርግ ነበር። ይሄ ቁርአን ሱራ ሲወርድ ድንጋይ ይዛ ነብዩን ለመምታት መጣች። ነብዩ ሰለላሁ ዐለይሂ ወሰለም ካዕባ አካባቢ ከአቡበከር ጋር ቁጭ ብለዋል። አብረው ቁጭ ብለዋል። በጣም አጃይብ የሆነ ነገር አቡበከርን ትመለከታለች፣ ነብዩን ግን አትመለከት። የታለ ያ ጓደኛህ አለች። ለአቡበከር መጣ። በእኛ ላይ ግጥም ሙዘመመን አሰይና አለች። ሙዘመም ማለት የተወገዘ የተወቀሰ ማለት ነው። ነብዩ ምን አሉ? አላህ ከቁረይሾች ለኔ እንዴት እንደሚከላከልልኝ አያችሁ? እነሱ እኮ የሚሳደቡት ሙዘመም የተባለ ሰው ነው፣ እኔ እኮ ሙሐመድ ነኝ አሉ። ሙሐመድ ማለት ምስጉን ነው። ምስጉን የተመሰገነን አካል አልተቀበልነውም ጠላ ነው ብትል ቃሉ ይሄዳል? ያስኬዳል? አያስኬድም አይደል? አላህ ሙዘመም የሚባል ሰው እኮ ነው እንዲሳደቡ ያደረጋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙዘመም ግልጽ ነው አይደል? ስለዚህ አላህ ስብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም ሲሰደቡ የተቆረቆረላቸው ማን ነው? አላህ ነው። ለነቢዩ ሰለላሁ ዐለይሂ ወሰለም አላህ ነው የተቆረቆረላቸው። ዛሬም ረሱሉን ሰለላሁ ዐለይሂ ወሰለም ቢሳደቡ ምን ቢሉ ወላሂ የነቢዩን ክብር እችን አክል እንኳን አይቀንሱ። አንድ ለምን
ግዑዝ እኮ ያለቀሰላቸው ነብይ ናቸው። እንስሳ ያለቀሰላቸው ነብይ ናቸው። ኹጥባ የሚያደርጉበት ሚንበር ሌላ ኹጥባ የሚያደርጉበት ሚንበር ተቀይሮ ወደዛኛው ሊሸጋገሩ ሲል የመጀመሪያ የሚያደርጉበት የነበረው ሚንበር እንጨት ነው እኮ። ስቅስቅ ብሎ ማልቀስ ጀመረ። ነብዩ እኮ እንደ ልጅ ነው እቅፍ አድርጎ አባብለውታል። ለምን እንደሚያለቅስ ታውቃላችሁ? ከሱ እኮ በመለየቴ ነው አሉ። ሳር ቅጠል የወደዳቸው ነብይ ግመል እኮ አልቅሳ ነው የተበደለች መሆኗን ለነብዩ የተናገረችው። ኡሁድ ተራራ የወደዳቸው ነብይ ናቸው እኮ። ይሄ ኡሁድ ነው ይሁቡና ወንሁቡሁ እንወደዋለን ይወደናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሳቸውን ሰድባለህ፣ እሳቸውን ታንቋሽሻለህ። ወላሂ የሚበቀለው ማን ነው? አላህ ነው። እንደ ሙስሊም ግን እኛም ቆስለናል። የእንደዚህ አይነት ተግባር የሚያደርጉ አካላት እስከ መጨረሻ ተጉዘን ለፍርድ ሊቀርብ ይገባል። የሚገባቸውን ቅጣት ሊያገኙ ይገባል። በዚህ ላይ ድርድር የለም። በሁሉም ሙስሊም ልብ ላይ ያሉት ረሱሉን ሰለላሁ ዐለይሂ ወሰለም መስደብ፣ ማንቋሸሽ ወላሂ ትልቅ ዋጋ ያስከፍላል። ዲን የለውም ብለን የምናስበው ወንድም፣ ዲን የላትም ብለን የምናስባት እህት ይቆረቁራታል፣ ይሰማታል፣ ይሰማዋል። እኔ አንድ ጊዜ አንዲት እህት ኒቃብ ለብሳ የታክሲ ረዳት ይሰድባታል። በሚሰድባት ሰዓት ከተጣላው ቀድሜ ከወረድኩ እቺ እህቴ ካልወረደች አዛ ሊያረጋት ነው። በቃ ከዚህ ረዳት ጋር ሂሳብ የምተሳሰበው እቺ እህቴ ስትወርድ ነው ብዬ ጠበቅኩ። ወራጅ ብላ ስትወርድ እኔም ስወርድ ምንም ደግሞ ያልጠበቅኳቸው ወንድሞች ጸጉራቸው እነዚህ ቁልል ያረጉት፣ እዚህ ላይ ሰንሰለት አለ፣ ሱሪያቸው ዝቅ ብለዋል። ምንም ሙስሊም ናቸው ብዬ አልገመትኳቸው። በሚያጅብ ሁኔታ ወረዱና ከቀኝና ከግራ ይዘው አላህ እላይ አድርሰው አፈረጡት። እችን የተከበረች እህታችን ናት በአንተ አንደበት የምትሰደበዋል። በአንተ አንደበት ሱብሃንአላህ። ያ አላህ እንደዚህ አይነት መንበሳ አላህ። ታዲያ እንደው ነብዩ ሲነኩ እንደዚህ አይነት ወንድሞችና እህቶች ዝም ይላሉ ተብሎ ይታሰባል? አይቃጠሉም ብለን እናስባለን? ወላሂ ይነዳሉ። አደብ ያዙ። የሚቆረቆረው አላህ ነው። ስለዚህ ረሱል አለይሂ ሰላቱ ወሰላም ከነብይነት በፊት ራሱ በምን ይታወቃሉ? በአማና አደራ ጠባቂነታቸው እጅጉን ልዩ ነበረ። ኸዲጃ ረዲየላሁ ዐንሃ ነብዩን ሰለላሁ ዐለይሂ ወሰለም ስትቀጥራቸው ታማኝነታቸውን አውቃ ለማንም ያለቀቀችውን በጀት ለነብዩ ለቀቀች። ነብዩ ሰለላሁ ዐለይሂ ወሰለም አትርፈው ሽጠው ለውጠው አመጡ። ልዩ ትርፍ ይዘው መጡ። አማናቸውን ጠበቁ። መይሰራ የሚባል አገልጋይ ነበራት ኸዲጃ። ተአምር ይነግራት ጀመር። እኛ ፀሐይ ሲያቃጥለን እሱ ጋር ዳመና ነበር አላት መይሰራ። ኋላ ነብዩ ሰለላሁ ዐለይሂ ወሰለም ከነብይ ከሆኑ በኋላ ሲናገሩ ይህን ጉዳይ መላእክቶች ነበር ጥላ ያደረጉላቸው። አላህ እንዲህ ነው ተንከባክቦ አላህ ያሳደጋቸው። የተንከባከባቸው በዚህ መልኩ ነው። ነብዩን ነክተ ኢብራሂም የሚባል ልጅ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። በልጅነቱ ሞተ። በልጅነቱ ሲሞት ቁረይሾች አሁንም ምላሳቸውን እንደዚሁ ዘረጉት። መሐመድ እኮ ዘረ ቆራጣ ሆነ፣ በቃ ወንድ ልጆቹ በአጠቃላይ በልጅነት ሞቱ፣ የሱን ስልጣን የሱን ዘር የሚያስቀጥል የለም ብለው ረሱል ላይ አላገጡ። አላህ አሁንም ቁርአን አወረደ ነብዩን እያጽናና ኢና አዕጠይናከል ከውሰር፣ እኛ ላንተ ከውሰርን ጀነት ውስጥ ያለ ጸጋ በሞላ ሰተንሃል፣ አብሽር። አንተ ላይ የሚጠበቀው ፈሰሊ ሊረቢከ ወንሃር፣ ለጌታህ ስገድ ለሱም እረድ። ኢነ ሻኒአከ ሁወል አብተር፣ ዘረ ቆራጣ ማለት አንተን የሚጠላ ነው አላቸው። አዎ ወላሂ ዘረ ቆራጣ ማለት ነብዩን የሚጠላ ነው። በዚህ መልኩ አላህ መልስ ኸዲጃ ረዲየላሁ ዐንሃ ይህን ስብዕናቸውን አየችና ለምን መረጠቻቸው? ለትዳር ፈለገቻቸው። ኸዲጃ ነብዩን ከማግባቷ በፊት 2 ባሎችን አግብታለች። ከአሁን በኋላ ወንድ የሚባል አልፈልግም ብላለች። የመካ መኳንንቶች አቡ ለሃብ በሉት፣ አቡ ሱፊያን፣ አቡ ጃል የመሳሰሉት ለጋብቻ ቢጠይቋት እምቢ ብላለች። ነብዩን ግን ወደደች። በምን? በስብዕናቸው፣ በስነ ምግባራቸው፣
ታማኝነታቸው፣ ትሁትነታቸው፣ አዛኝነታቸው አየቻ። ግን ሴት ናት፣ እንዴት ትግለጽ ፍቅሯን? ነፊሳ የምትባል ጓደኛ ነበረቻት ይላሉ የሲራ ጸሐፊዎች። እቺ ሴት ስትመጣ እንደው ባክሽ አንድ ሰው ከውስጤ ገባ አለች። ኸዲጃ አንቺ ልብ ውስጥ ወንድ ገባ? አዎ። ማን ነው? ሙሐመድ። ሙሐመድ? አዎ። ያ ስነ ምግባሩ ላይ ደረሰ። በቃ ለኔ ተይው እኔ ጨርሰዋለሁ አለች። አንድ ሸኽ ይሄን ኪታብ እያስቀሩን ረውደቱል አንዋር እያስቀሩን ታላቁ ዓሊም ሸኽ መሐመድ ዘይን ዛህረዲን ዛሬ 10 ምናምን ዓመት ያላገባችሁ ወጣቶች ወንድሞች እንደው ሚስት ፈልጉ እህቶቻችሁን አማክሩ ይሉ ነበር። በእነሱ በኩልም ፈልጉ። ነፊሳ የምትባለው እቺ ሴት የኸዲጃ ጓደኛ ረሱል ሰለላሁ ዐለይሂ ወሰለም ጋር መጣች። መሐመድ እንዴት ነህ ስራ ጀመርክ አለው። አዎ። እንዴት ነው ታዲያ ትዳር ቢጤ አይታሰብም ወይ? ትዳር ነገር አለ። እንዴት ተብሎ? ገና የመጀመሪያ ነው እኮ አለች። እንደው እንደና ኸዲጃ የመሳሰሉ ቢገኙሳ? ኸዲጃ ከዛ በፊት ሁሉንም እምቢ እንዳለች ስለሚያውቁ ኧረ እንደነሱ ሜት ይገኛል አይሆንም፣ ሚሆን ነገር አይደለም። እንደው አንተ እሺ በል እንጂ ኸዲጃ ለኔ ተወልኝ እኔ ያሳምናታለሁ አለች። ነብዩን የፈለገችው ማናት? ኸዲጃ ናታ። ግን ነፊሳ ሄደችና ይሄን ብላ ኸዲጃ ጋር አልሄደችም። የነብዩን ግቢ አካባቢ ሁለቴ ዞር አለችና እንደው በስንት መከራ አሳመንኳት መሰለ አለች። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ለኸዲጃ ወረቃ ቢን ነውፈል ሆኖ ትክክለኛውን ኒካህ ታሰረ በታማኝነት። ወንድሜ ለትዳር ስትፈለግ ወይም ደግሞ ፈልገ ስትሄድ ታማኝነት እንዴት ነው? ታማኝነት በኢስላም ትልቅ ቦታ ነው። ጃፈር ረዲየላሁ ዐንሁ ወደ ሀበሻ መጥቶ ነበር። ነብዩን እንዴት ገለጻቸው? ነጃሺ ጋር ቀርቦ ለምንድን ነው ሙሐመድ ወደ እኔ ላካችሁ አላቸው አለይሂ ሰላቱ ወሰላም። አይ ሙሐመድማ እዛ እውነተኛ ንጉሥ አለ ማንም አይበደል ብሎ ይላከን። መካዎች ደግሞ ቁረይሾች ደግሞ እነዚህን ሰሃቦች የሚመልሱ ወጣቶችን ልከው ነበር። ኢሳ ላይ ምናምን የተለያዩ ነገር የሚቀጥፉ ምናምን እያሉ ስም ያጠፉ ማለት ነው። እስቲ ግለጽ ሲባል ጃፈር ምናሉ አዩሃል መሊክ አንቱ ንጉሥ ወይ ኩና ቀውመን አህለል ጃሂልያ እኛ በጃሂልያ ማህበረሰብ ውስጥ ናዕቡዱል አስናም ጣዖታትን እንገዛ ነበር። የሞተን መይትን በክትን እንበላ ነበር። መጥፎ ተግባርን እንፈጽም ነበር። ዝምድናን እንቆርጥ ነበረ። ከኛ መካከል ኃይለኛው ደካማውን ገንዘብ ይበላ ነበረ። በዚህ ሁኔታ ባለንበት ሰዓት አላህ ማንነቱን የምናውቀው ዘሩን፣ እውነተኝነቱን፣ ታማኝነቱን፣ ጥብቁነቱን የምናውቀው አካልን ሙሐመድን አስነሳልንና ላከልን። ወደ አላህ ብቸኛ ተመላኪነት ጠራን። አባቶቻችን የሚያመልኩትን አቁመን አላህን ብቻ እንድናመልክ አዘዘን። ወአመረና ቢስድቂል ሐዲስ እውነተኛ ንግግር እንድንናገር፣ ወአዳኢል አማና አማና እንድንወጣ፣ ወሲለት ረሂም እንደዚህ ዝምድና እንድንቀጥልና ወሁስኒል ጂዋር ለጎረቤቶቻችን መልካም እንድንሆን አዘዘን። ተቀበልነው። ይህን እኮ ነው ያለ ነው። ነቢዩ የሚገለጹት በዚህ ነበሩ። ጠላት ጭምር መስክሮላቸዋል። አቡ ሱፊያን ሂረቅል ጋር ሄዶ ፈማዛ ያእሙሩኩም ቢማዛ ያእሙሩኩም ማለት ነቢያችሁ በምንድን ነው የሚያዛቸው አሉ። አቡ ሱፊያን አልሰለመም። ይዛኔ ለመዋሸት እየፈለገ ግን እጋለጣለሁ ብሎ እውነቱን ተናገረ። አይ እሱማ የሚያዘው አን ተዕቡዱላህ ያእሙሩኩም አነሁ ያእሙሩኩም አን ተዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወየንሃኩም አማ ካነ ያዕቡዱ አባኡኩም ወያእሙሩኩም ቢሰላቲ ወስድቂ ወልዓፋፊ ወልወፋኢ ቢልአህድ ወአዳኢል አማና። አላህን በብቸኝነት ተገዙ፣ ጣዖታትን ራቁ፣ እውነተኛውኑ ሰላት ስገዱ፣ ዝምድናን ቀጥሉ፣ ጥብቁኑ፣ አደራችን ሙሉ፣ አማናችሁን ጠብቁ ሲል ሂረቅል ምን አለ? የነቢያቶች መገለጫ ባህሪ ይሄ ነው አለ። አልሰለመም እኮ ነብዩ በዚህ ይታወቁ ነበር። ይሄን ካለ አማናውን ወደኛ እናምጣው። እኛና አማና የትና የት ነን? መግቢያ ላይ እንዳልኩት ሰላታችን አማና ነው። ሁለት አይነት አማና አለ። የዒባዳ አይነቶች አማና አሉ። እንደዚሁም ደግሞ ከሰው ጋር ያለንና የሰውነት አካላችን አማና አለ።
የሰላት አማና አለ፣ የጾም አማና አለ፣ የዘካ አማና አለ፣ የሐጅ አማና አለ። አላህ ያዘዘን የኢባዳ አይነቶች አማና መወጣት ግዴታ ነው በእኛ ላይ። ሰውነታችን ከአላህ በኩል የተሰጠን አማና ነው። አይናችን የማን ነው? የአላህ ነው። ጥርሳችን የአላህ ነው፣ አላህ ነው የሰጠን። ይሄን አማና አላህ በስነ ስርዓት ሳናበላሸው ሐቁን ጠብቀን እንድንሰጠው አላህ ይፈልጋል። የሰውነት አካላችን የማን አማና ነው? ከአላህ አማና ነው። ከአላህ በኩል የተሰጠን የኛ ንብረት አይደለም። ኃላፊነት መወጣት አማና ነው። የትም ቦታ ትቀመጣለህ። የሙስሊም መሪ ኮንክ አማና አለብህ። ቢሮ ላይ ተቀጥረሃል፣ አማና አለብህ። ምትገባበት ሰዓት ምትወጣበት ሰዓት አማና ነው። 2 ሰዓት መገባት ካለበት 4 ሰዓት ምትገባ ከሆነ ደሞዝ ስትቀበል የ2 ሰዓቱ ደሞዝ ሐራም ነው አንተ ላይ ፍቃድ ከሌለ በስተቀር። አቀኝም ቁጥጥር የለም ከሆነ አላህ ዘንድ ክትትል አለ። አንድ ታሪክ ልንገራችሁ። እቺን ታሪክ ያዙልኝ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከአብዱላህ ኢብኑ ዲናር ጋር በመካ መንገድ እየተጓዙ አብዱላህ ኢብኑ ዲናር ዑመር ሲናገሩ ምን ይላሉ? አንድ እረኛ ከተራራው መጣ፣ ፍየልና በግ እየነዳ። ሽጥልኝ አሉት ዑመር። ቃለ ኢኒ መምሉኩን፣ እኔ እኮ ባሪያ ነኝ፣ ያለቃዬ ነው፣ እኔ መሸጥ አልችልም አለ። አለቃህ ደግሞ አከለሃ ዚእቡን፣ ተኩላ በላብኝ ትለዋለህ አሉት። ይህ ባሪያ ምን አላቸው? ፈአይነ አላህ፣ አላህ ታዲያ የት ነው? አላህ አይመለከተኝም እንዴ ላለቃዬን ስለዋል። ዑመር አለቀሱ። አለቃህን አሳየኝ አሉና አለቃው ጋር ይዟቸው ሄደ። ይህም ባሪያ ሽጥልኝ አሉ፣ ሸጠላቸው። ዑመር ነፃ ወጡት። ከዛ ዑመር ምን አሉ? ዛሬ ይሄ አማና መጠበቅህ፣ አላህን መፍራትህ፣ ይህ ስብዕና የስነ ምግባር አንተ ጋር መገኘቱ ዱንያ ላይ ከባርነት ነፃ አውጥተዋል፣ ነገ ደግሞ ከጀሃነም እሳት ነፃ ታወጣለች ብዬ ተስፋ አደርጋለሁ አሉ። አንተስ ቢሮ ተቀምጠ ወንድሜ የሆነ ኃላፊነት ተቀምጠ መጋዘን ላይ ኃላፊ ሆነ እዚህ ጋር አንድ 10 ካርቶን ጫን ሲባል የሆነ ያክል ኩንታል ጫን ሲባል አለቃው አየኝም ብለህ እጥፍ አድርገህ ስትጭን እዚህ ጋር የሆነ ነገር ስታበላሽ አላህ አይመለከትም እንዴ? አይመለከትም? ያል አለም ያዕለም ቢአነ አላህ የራ፣ እንደው ይህ ሰው አላህ እንደሚመለከተው አያውቅም እንዴ? አማና መጠበቅ በስራችን ላይ። ሚስት አማና ናት። ከማን በኩል የተሰጠ? ከአላህ በኩል የተሰጠች አማና ናት ሚስት። የአላህ አማና ናቸው ሴቶች። አንዴ ተቀብያለሁ በእጅ ያስገብቻለሁ እንደፈለኩ ላድርግ የለም። በኢስላም ቋንቋ አማና ናቸው። ልትንከባከብ ይገባል። አንቺም የባልሽን ንብረት ሐቁን መጠበቅ በአንቺ ላይ ኃላፊነት አለብሽ። አማና ነው። ሐቅ ማለይ ቤተሰቦች ያብታላቸው ባሌ ላይ እንደፈለኩበሉ እንዳትይ፣ አላህ ቁጣ ይመጣል። ትእዛዝ መጠበቅ። ለምን ሱጁድ ከአላህ ውጭ ቢፈቀር ኖሮ ሴት ልጅ ለባሏ ሱጁድ እንድታደርግ አዝ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። የባል ሐቅን ከባድነት ነው። ባሎችም ይሄን ብቻ እንዳትይዙ፣ የሚስትም ሐቅ አለ ከባድ። ፊቷን ላትመታት፣ አስቀያሚ ስድብ ላትሰድባት፣ ከቤት ውጪ ላታኮርፋት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እቺ ንግግራቸው ያጅበኛል። ከቤት ውጪ ላታኮርፋት። ከቤት ውጪ ካኮረፍካት ያንተና የሷን መለያየት የሚፈልጉ ወይም መሃል መንገድ መግባት የሚፈልጉ ካሉ ለነሱ መንገድ እንዳይመቻች ስታኮርፋት የታኮርፋት ቤት አኮርፋት። ውጪ ማክሮፍህ ከታወቀ ወይ ሴት ትሆናለች ወይ ወንድ ሊሆናል፣ መንገዱን ሊጀምር ይችላል። ጸባችሁን ሸይጣን ደግሞ የሚያስደስተው ይሄ ነው። አንድ ሐዲስ ምን ይላሉ መስላችሁ? ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን ሰራዊቶች አሉት አሉ፣ ይልካቸዋል። ምን ሰራችሁ ይላቸዋል። አንዱ ኸምር አስጠጣሁት፣ አንዱን ዚና አሰራ ይላል። አንደኛው ደግሞ አንተስ ምን ሰራ? እኔ ደግሞ 2 ወዳጆች ወንድማማቾች ባልና ሚስት ሊሆኑ ይችላሉ አላይቼ አጣልቼ መጣው ሲለው ጎበዝ ጀግና ዛሬ ስራ የሰራው አንተ ነህ ይለዋል። የባልና ሚስት መጣላት ፍቺ የሚያስደስተው ከማንም በላይ ማን ነው?
ሸይጣን ነው። ወንድማማቾች ሲጣሉ የሚያስደስተው ማን ነው? ሸይጣን ነው። ሸይጣን ሁል ጊዜ ምንድነው ነገሮችን ይዘይንልሃል፣ ያኔ አሳምሮ ያቀርብልሃል፣ እውነትን የሰራ አድርጎ ያስብልሃል። አንድ ቂሳ አለች ኡስታዝ አቡ ሀይደር የገለጻት። አንዱ ሰዎች ተሰብስበው አይ እንደዚህ ሸይጣን አሳስቶን እንደዚህ ሸይጣን እንደዚህ አድርጎን ሲሉ ይባላል። አንደኛው ሁሌ ጥፋት አጠፋችሁ ሸይጣን ትላላችሁ፣ የራሳችሁን ምክንያት በሸይጣን ታሳብባላችሁ ብሎ የሚከራከር ሰው መጣ። ከዛ ይህ ሰው እንቅልፍ ሲተኛ ሸይጣን በህልሙ መጣ ይባላል። ዛሬ ሐቅ ይውጣል፣ ሁሉም ሁሌ እኔ ላይ ሲያሳብቡ አንተ ብቻ ተከራከርክልኝ፣ እንደው ምን ላድርግልህ? የዋልክልኝ ውለታ በጣም እጅጉን ትልቅ ነው፣ ምን ላድርግልህ? እኔ እንግዲያው የምፈልገው ካዕባን ማየት ነው፣ መካ መሄድ ነው፣ የአላህን ቤት ማየት ነው። ነው ምን ችግር አለ? እኔን ትጋልበኛለህ? ይዤ እሄዳለሁ አለ። ጋለበው። መንገድ እንደጀመሩ ይህ ሰው ሽንቱ መጣ። አረ ሽንቴ መጣ አሳርፈኛል። አረ የዋልከው ውለታ ልዩ ነው፣ እኔ ላይ ሽናብኝ አለው። ሸናበት። ልክ ሲሸና በኃይለኛ ጥፊ ከእንቅልፉ ነቃ። ቀና ሲል ሚስቱ ላይ ነው የሸናው። ሸይጣን እንደዚህ ነው፣ አሳምሮ ገደል ነው የሚከተው ማለት ነው። ምሳሌውን ያመጣት። ስለዚህ ሚስት አማና ናት። አስተማሪዎች ስታስተምሩ የምታስተምሯቸው ተማሪዎች አማና ናቸው። በአማና ፔሬዱን ክፍለ ጊዜውን በአግባቡ መወጣት። የሆነ ጉዳይ ያለብን ላ አማና ነው። ወላጅ ገንዘብ ከፍሎ ከሆነ ያ ገንዘብ አማና ነው። ልክ ቅድም ስራ ላይ እንዳልኳቸው 2 ሰዓት መገባት ካለበት 4 ሰዓት ምትገባ ከሆነ አይሆንም። የሕክምና ባለሙያዎች አማና ነው ሕክምናችሁ። ይህ ሰው በእናንተ እጅ ተይዞ ራሱን በማቅበት ሰዓት አማና መጠበቅ፣ አስፈላጊውን ሕክምና ማድረግ፣ አማና መጠበቅ። ጆሮ ታሞ አይኑን አለማከም ማለት ነው። የሆነ ደም ከተፈለገ ሌላ የደም አይነቶችን አለማስ፣ አማና መወጣት ኃላፊነት ነው። ንግድ ላይ ያለ ሰው አማና አለበት። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንዱ ነጋዴ ጋር ያለፉ ባሉበት ሰዓት የሆነ እንደ ገብስ ነገር ነው እንደ ስንዴ ነገር ልክ ስንት ነው ብለው እጃቸውን ሲከቱ ከላይ ደረቅ ነው፣ ከውስጥ ደግሞ ውሃ ነው፣ የበሰበሰ ነው። እጃቸውን ሲገቱ ያንን አገኙበት። ፈወጀደሁ መብሉላን፣ የበሰበሰውን አገኙት። فقال له ما هذا يا صاحب الطعام، أنت የዚህ እህል ባለቤት ምንድነው ያሉት? فقال الرجل أصابته السماء أي المطر، ሰማይ ማለት ዝናብ አግኝቶብኝ ነው ያ ረሱላህ አላቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም أفلا جعلته فوق الطعام حتى يراه الناس، ታዲያ ከምግቡ በላይ አታረገውም ሰዎች እንዲመለከቱት? ከላይ ደረቅ ነው ብለው ከውስጥ ምንድነው የበሰበሰ? ከላይ አታረገውም ነበር አሉት ነብዩ ሰለላሁ ዐለይሂ ወሰለም። من غش فليس مني አሉት። ያታለለ ከኔ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ንግድ ስትነግድ የጃፓኑን ቱርክ ነው ብለ የቻይናውን የጣሊያን ነው ብለ ባጅ የሆነ ነገር አድርገ ምትሆን እንኳን አይሆንም፣ ሐራም ነው። አማና ያጎደልክ ነው። ነገ የውመል ቂያማ እጅና እግር ይመሰክራሉ። እኔ አይደለው እንዴ ይላል እጅ። የቻይናውን ጃፓን ብዬ ቱርክ ብዬ የሸኩ ብሎ ይመሰክራል። ዛሬ ሰዎች ማያውቁት ይሆናል፣ አንተ ግን አውቀዋል። አማና ነው በቃ። ያ ሰው አንተን አምኖ መጥቷል፣ በአማና ልትወጣ ይገባል። አማና ሲኖርህ ንግድ የተባረከ ይሆናል፣ የተሳካ ሀያት ትኖራለህ። ዑመር ኢብኑ ኸጣብ ወተትና ውሃን እንዳትቀላቅሉ አሉ። በአንድ ወቅት አዋጅ አወጁ። ይህን አውጀው ሲሄዱ አንድች እናት ለልጇ ወተቱ ላይ ውሃ ጨምሪ በዛ እንዲል አለች። አሃ ቅድም እኮ አሚረል ሙእሚኒን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እኮ ከለከሉ አለቻት። የት አይናል ዑመራውን? ዑመር እኮ ሄደዋል አለች። ኢን ካነ ዑመሩ ላ የራና፣ ዑመር እኮ ባያየን የዑመር ጌታ እኮ ያየናል አለች። እቺ ደግ ሴት
ዑመር ሰሟት ንግግር ቤቱ ምልክት አርጉልኛሉና ቤታቸው ገብተው እስቲ ማን ነው ጀግና አንድች ልጅ አግኝቻለሁ ሚያገባታ ከልጆቻቸው ደጋጎች እንደዚህ ነበሩ ሷሊህ ሲያገኙ በቃ አንድ ቀን እኮ ዑመር አኩርፈው ነበር አቡበከርና ዑስማንን በምን ሐፍሳን አግቡልኝ አሉ ጠየቁ ልጃቸው ዑስማንም ዝም አሉ አቡበከርም መልስ አልሰጥ ዑመር እንዴት ልጄን ብያችሁ እንዴት ትላላችሁ ብሎ ቅር ተሰኙ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሐፍሳን ሲያገቡ ሲያጩ የዛኔ ተናገሩ እነማን እነ ዑስማን አንድ ቀን ሐፍሳን ሲያወሳ ስለሰማን ለዚህ ነው ነብዩ ፈልገዋታል ብለን ዝም ያልነው አይ እንዲህ ብለዋል ማለቱ ደግሞ የነብዩ ሚስጥር ነውና ለዛ ብለን ነው ዝም ያልነው አሉ ስንጠየቃሉ ማን ዑመር ማን ነው አቡበከር ዑስማን አማና መጠበቅ የመጨረሻው ለነጥባት አስጄልስ ጋር ሰዓት ረፍቷል ሚስጥር መጠበቅ ቅድም እንዳልኳችሁ ምንድነው አማና ነው ነብዩ ሰለላሁ ዐለይሂ ወሰለም አሉ اذا حدث الرجل بالحديث አንድ ሰው ከጓደኛው ጋር አንድችን ወሬ ካወራ ثم التفت ከዛ ዞር ብሎ ከሄደ فهي امانه ይሄ አማና ነው ጓደኛውን ነገር ነገረ አማና ነው ዝም ሚስጥሩን መጠበቅ ዛሬ አላህ ይሆነን ስልክ ስናወራ ሪከርድ እናደርጋለን አንድ ሁለት ላውድ ስፒከር ነው እንደዛ እናደርጋለን አንተን አስቦ ሲያወራ እስቲ ስሙት እስቲ ምናምን ለማስ አማና አምኖ አልኮ አምኖ ሆኖ እኮ የሚያወራ ስለዚህ ላውድ ስፒከር አድርገህ እሱ እናወራት ሪከርድ ማድረግ የሆነ ነገር እሱ ላይ እንትን ለማ ላ አማና ጠብቅ የመጨረሻው አማናን ማበላሸት የንፍቅና ምልክት ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ አያቱል ሙናፊቅ الثلاث የንፍቅና የሙናፊቅ ምልክት ሶስት ናቸው اذا حدث كذب ሙናፊቅ ሲናገር ይዋሻል وإذا وعد أخلف ቃል ከገባ ቃል ኪዳኑን ያፈርሳል وإذا اؤتمن خان ሲታመን ይክዳል አማናን አለመጠበቅ ምንድነው የንፍቅና ምልክት ነው ስለዚህ ሰው አደራ ገንዘብ አንተ ጋር ከሰጠ ቀደምቶች እኮ ገንዘቡን ጭምር አይቀይሩትም ይባላል ግልጽ ነው ለምሳሌ እንደ ዘመናችን ቋንቋ ባለ 200 ብር ድፍን አለ አይደል ዝርዝር አለ 100 ብር አለ ሲቀመጥ ያችን 200 ብር ድፍን አድር እንደ ተቀመጠው ነበር የሚሰጡት ይባላል ይሄን ያልነበሩ እኛ ጋር አማና ተቀምጦ ነገ ሲመጣ መቼ ያስቀመጥከው እኔ ጋር ተሳስተሃል እንላለን አንድ እህታችን ውጪ ለፍታ ደከማ ምን ብላ አባቴ ጋር ብላ ስትልቅ ወንድሜ ጋር ብላ አጎቴ ጋር ዘመድ አዝማድ ብላ አማና አስቀምጡልኝ ይሄን ገንዘቤ የሆነ ነገር ወይ መሬት ግዙና እንዲቤት ስሩልኝ እንዲያርጉልኝ ብላ አማና ስታስቀምጥ ስትልክ ነገ መታ እንደው አገሬም አረፍ ልበል ያለችው ገንዘብ የሆነ ነገር ልስራበት ስትል አባስ ስትጠይቅ ከየት አመጣሽ መቼ ሰጠሽኝ ወንድም እንደዛው ይላታል አጎትም እንደዛው ይላታል ይክዷታል ነብዩ ሰለላሁ ዐለይሂ ወሰለም በዚህ ደካማ ሴት ሐቅ መነካት ዛቻን ዝተዋል اللهم اني احرج حق ضعيفينا الله ወይ እኔ ሁለት ደካማ ሰዎች ገንዘብን የሚነካ የሚበላ احرج ማለት يعني ወደ አንተ ወንጀለኝነቱን አስጠጓለሁ ከሰዋለሁ ማን ማሉል የቲም የቲም ገንዘብ የሚበላና እንደዚህ የሴትን ገንዘብ የሚበላ ደካሞች ናቸው አንዳንዱማ ፎቶ ያነሳና የሌላ ሰው ቤት ይሄው እየሰራውልሽ ያለ ቤት ፊኒሺንጉ እያለቀ ነው ይላታል አንድ ሴት ይሄን ትምህርት አስተምሬ ሆነ ሚዲያ ላይ ሲለቀቅ ደወለችልኝ በኢሞ በሚባል ነገር ማን ነግሮ ነው ይሄን ነገር የተናገርከው አለችኝ የሚታየው ነገር ስለሆነ ነው አልኳት والله የኔና የእህቴ ታሪክ ነው ቤተሰቦቻችን ጉድ አደረጉን እህቴ በቃ በአላህ ፍቃድ ነው እንደው የዳነችው እንጂ ራሷን ስታ ራሷን አታቅም ነበር ይሄን ያህል ደረጃ አማና መጠበቅ አማና በእስላም ትልቅ ቦታ አለው አማና የሌለው ሰው ኢማን የለውም ተብሏል ቃል ኪዳኑን የማይሞላ ሰው ቃል ኪዳኑን የማይፈጽም ሰው ዲን የለውም ተብሏል ስለዚህ አማናን እንጠብቅ ነገ የውመል ቂያማ መልካም ነገር አላህ እንዲለግሰን እያልኩኝ የዛሬን ፕሮግራም በዚያ አጠናቅቃለሁ ጥሩ ከተናገርኩኝ ከአላህ ዘንድ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚሁ የተከበረ ቤት እንደዚሁ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን አላህ ያሳምርልን ያሰብነውን ኸይር ነገር በአጠቃላይ አላህ ያሳካልን
ጭንቀታችንን አላህ ያስወግድልን። ጭንቀታችንን አላህ ያስወግድልን። እንደው ያሳለፍናቸውን ቀናቶች አላህ ይቀበለን። ያጠፋናቸው ጥፋቶች ካሉ አላህ ይቅር ይበለን። አላህ Subhanahu Wa Ta'ala እዚሁ የተከበረው ቤት እንደሰበሰበ ጀነተል ፊርደውስ እንደይሰብስበን፣ ዱንያ ላይ ደግሞ ሐጅ ላይ ካዕባ ላይ ሐረም ላይ ዑምራ ላይ አላህ ይሰብስበን። አላህ ይሰብስበን። የታመሙብን ቤተሰቦቻችን አላህ ያሽራቸው። የአልጋ ቁርአኛውን አላህ ያስነሳው። ዛሬ በየሆስፒታሉ የተኙ ብዙ ወንድም እህቶች አሉ። ያ አላህ አላህ ያሽራቸው። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ወዳጅ አላህ ያድርገን። እንደው መንገዳቸውን ይዘን ፈለጋቸውን ተከትለን ነገ ሐውዳቸውን የምንጠጣ አላህ ያድርገን። በነብዩ ክብር ላይ እንደፈለገ የሚሆን ያ አላህ የቅጣት አለንጋው በሱ ላይ አላህ ያርግበት። በሱ ላይ አላህ ያርግበት። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ነጃ ይበላቸው። ፍልስጤም ያሉት ወንድሞቻችን አላህ ይድረስላቸው። የወደመው ንብረታቸው የፈረሰው ቤታቸውን አላህ በተሻለ መልኩ አላህ ይስጣቸው። አላህ ይስጣቸው። ሁሌ የበላይነቱን ለነሱ አላህ ያድርገው። አክሱም ያሉትን ወንድም እህቶቻችን ያ አላህ ይጠብቃቸው። መቅበሪያው ርቋቸዋል፣ ቅርብ አላህ ያርግላቸው። ቅርብ አላህ ያርግላቸው። ጥሩ መስጂድ አላህ ይለግሳቸው። የበላይነቱን ለነሱ አላህ ያድርገው። መብታቸውን አላህ ያስከብርላቸው። እነሱ ላይ የሚያሰረውን ደግሞ አላህ አደብ ይስጠው። እምቢ ያለውን ደግሞ የእጁን አላህ ይስጠው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.